ሙሽራ አይመጣም። ትንሽ እኔ ቆልፍ ያለው ጎበዝ። አቤት ፍጥነት! يتيابوكا قرطس مدا يتيابوكا قرطس يوري مودي دي تايچال ነበር ታይሽ ነበር እኔ በደንብ አደፈደው ጎበዞች ራሴን ተቋሞኛ እኔ ለምን ምኑ እንዲያስፈልኝ ሰረ ገባክ ዙሪው የወሬ መውደድ አይደለም የወሬ መውደድ ወርቅ ዋና ሳቆለፋ ወላጅነ ሊወስዱት አንዲ ማጋሉን ያጎላ አገቡ አርገው እንጂ ማርያም ብዙ ነገር አለ። ከቱርክ ታይ 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 በቁጥር በነገራችን ላይ ሴቶችን እንትን ዘርዝረን መጨረስ አንችልም። የተዘመዱንም ሙሽሮቹንም ሚዞችን ሁላችንም ስለምንወዳቸው ሚዞችኛ ሞቅ ደመቅ ብለን ለሙሽሪት ቢሮም ስትገባ የተለያየ ቦታ ስትሄድ ለምሳው እንድትሄድ ብለን ያመጣነው ነው። ይሄ ደግሞ የሚገርማችሁ ነገር ከዱባይ ነው ያስመጣነው። በጣም ድክመት ለሙሽሪት በቃ ከቤቷም ሆነ ወጣም ስትል ሆነ ይሄ በቃ የተለያየ ቀየር አድርጋ የምትለብሰው በቁጥር ብዙ አናውቀውም። እናንተ ያው እሷ ሙሽሪትና ሙሽራ ያውቃል። መጨረሻ ላይ ቦታ ያመጣነውና እልል ብላችሁ ቤተሰብ እንጥልፋት አለ፣ እሾህ አለ፣ ብዙ ነገር አለ። ሙሽራችንን ደግሞ ምንም እንዲነካት ስለማልፈልግ ለእግሯ ጫማ ያመጣልና ደግሞ ባህላችን ወጋችን ሊጠፋ አይገባም። ሙሽሪት ወደ ተለያየ ቦታ ወጣ ስትል ለሙሽራውም ለሙሽሪትም በቃ የተለያየ ውበታቸውን የሚጠብቁበት የሽቶ ነውና
ከዱባይ ነው በነገራችን ላይ ያስመጣነው። በጣም የሚገርማችሁ ነገር ሰው ኢትዮጵያ ውስጥ ዶላር ብር እንዲቀር እየጣርን ነውና ዶላር የምትይዝበት ነው። ይሄ ቦርሳ ነው። ወለል ብላችሁ ደግሞ በተለያየ ዲዛይን በተለያየ ጠረን ያመጣነው ሽቶ ነው። ለእናንተ ከፍተን እናሳይ። ሙሽሮች ናቸው የሚያዩትና ወለል ብላችሁ አመስግኑ። ኧረ ገና ነው ገና ነው ገና ነው ሚዞ ምንድን ገና ነው ካላለ ይሄ ደግሞ ዝናብ ሙሽራችንን ይነካብኝ ስለማንፈልግ በቃ ይሄ ከብዙ ነገር መብረቅ ራሱ ያስመታል። በጣም ብዙ ነገር ነው። ቀሚስ ነው። እልል ብላችሁ አመስግኑ። ብዙ ፕሮቴስት አላቸው። እኛ ብዙ አናውቅም፣ ግን በተለያየ ቦታ ላይ ያመጣነው። እልል ብላችሁ አመስግኑ። ፕሮቶኮሎች አሉ። ውበቷን የምትጠብቅበት ሙሽሪት ለሙሽራው ራሷ የምታስቡበት ብዙ ጌጣጌጦች ነው ያመጣነው። እልል ብላችሁ አመስግኑ። ይህም ደግሞ የተለያዩ ጌጣጌጦች የተገዙበት የሚገርማችሁ ከእስራኤል ሀገር ነው የመጣው። እና ሁላችሁም እልል ብላችሁ አመስግኑልና ጌጣጌጦች የሚቀመጡበት ዱካን ያመጣነው ሻንጣ እልል ብላችሁ አመስግኑልን። ነካኝ እየተባባለ ነካኝ ነካኝ ነገር ከፈረንሳይ ሀገር ነው። ሙሽሪት ነገር በሰርጓ ሰዓት ከሙሽራው ጋር የምትዋቡበት የምትደምቅበት የሰርጓ ዕለት የምትነግስበት ዓለሟን የምታይበት ይሄ የሚገርማችሁ ተቆጥቶ አያልቅም። ሰው ያስፈልጋል። እገዛ ሰዎች ምትወገዙ ይበላታችሁ የዘገየንበት ምክንያት ደግሞ ስንነግራችሁ ብሌን ትንሽ አስቸጋሪ ነበር። ዛሬ በዓል ሰዓት ነው ታውቃላችሁ። ብዙ ፕሮግራሞች ስላሉ ብሌኖች የተለያዩ እንደዚህ የሚዋጉ ሰዎችን አድርሰው ሲመጡ ወረፋ ደርሰው ነው የመጣነው እና በዛ ምክንያት የዘገየን ሙሽሪት ቤተሰቦች ይቅርታ እንድታደርጉልን እንጠይቃለን። ይህ ሙሽሪት ነገ ከሙሽራው ጋር የምትዋብበት የምትደምቅበት ቬሎ ነውና እልል ብላችሁ በከፍተኛ ድምፅ የምታመሰግኑ ሙሽራው ለሙሽሪት ከሚያደርጋቸው ጌጣጌጦች ከሚያደርጋቸው አልባሳቶች የተነሳ አንድ የጎደለን ወይም ሁለት የጎደለን ነገር ሊኖር ስለሚችል በዛ አማካኝነት በፍሌን በመዘግየት ምክንያት የጎደሉ እቃዎች አሉ። እነዛን ነገር ደግሞ ነገ እንደ ሰርፕራይዝ ሆነ በሰርጋቸው ለማቅረብ ዝግጁ በመሆናቸው እሱን ዋሱ ነው እስከ ነገ ባለው ጊዜ ድረስ ዋስ እንዲሆኑን በአክብሮት ነው የምንጠይቀው። የተነጋገሩበትን ማቅረብ
ነው